እኛ የአማራ ልጆች ስራ መስራት ያለብን አስኳሉ ላይ ነው፣ ጽንሰቱ ላይ ነው ስራ መስራት ያለብን። ህዝብን በሃይማኖት ትውልዱን በሃይማኖት ከመራ ነው ኢትዮጵያ አይደለም ዓለም ሁሉ ሰላም ይሆናል። ህዝባችንን በፖለቲካ ከመራ ነው ግን ተመልሶ ሀገራችን መፍረሱ አይቀርም። የሰይጣን አገልጋዮችን ለማሸነፍ እኛ በትክክለኛው መንገድ መሄድ አለብን። በሃይማኖት መንገድ መሄድ አለብን። እኛ በእውነተኛውና በትክክለኛው መንገድ ስንሄድ የሰይጣን አገልጋዮች እኛን መከተል አይችሉም። የእውነት መንገድ ያቃጥላቸዋል። በሃይማኖት መንገድ ከተመራን ተረጋግተን ኮታችን ለብሰን ከዘራችን ይዘን ጠጃችን እየጠጣን ወደ ገነት እንጓዛለን። በእውነተኛው መንገድ ከሄድን ጠላቶቻችን ሊደርሱብን አይችሉም። በሩቅ እያዩ ያለቅሳሉ እንጂ አይደርሱብንም። ብዙ ጊዜ ሰይጣን አገልጋዮች የሚያሸንፏችሁ ምን መሰላችሁ? እናንተ ስትወርዱ፣ እነሱ ስለወረዱ ስትወርዱላቸው ያገኟችሁና ይገሏችኋል። በመንፈሳዊ እውቀት ከፍ ስትሉ ግን እነሱ በጣም ስለወረዱ አያገኟችሁም። በሃይማኖት ከፍ ካላችሁ እነሱ ስለወረዱ ያገኟችሁ። በአስተሳሰብ ስትወርዱ ግን እንደወረዳችሁ ያገኟችኋል። እዛው ሌላ ችግር ይፈጣል፣ ተጽዕኖ ይፈጥሩባችኋል። ሃይማኖት፣ ቋንቋ፣ ባህላችሁን፣ ዘራችሁን ይቀማሉ እና በእውቀት ከፍ ካላችሁ ግን እነሱ ስለወረዱ አያገኟችሁ። ስለዚህ እኛ የአማራ ልጆች በትክክለኛው በሃይማኖት ስርዓት፣ በትምህርቱ ስርዓት ትውልድ መቃኘት ያስፈልጋል። ዋና ትኩረት አድርገን የምንሰራው ከትምህርት ስርዓቱ ላይ፣ ከቁማር፣ ከዝሙት፣ እግዚአብሔር ይመስገን ከአመፅ፣ ከሱስ የጸዳ ትውልድ መገንባት ነው። ያን ራሱ ትውልዱ እየተፋቀረ ይመጣል እና ያለው ነገር እንደዛ ነው። ያው